አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍርዶስ ቲዩብ ቤተሰቦች እንዴት ናችሁ? ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት አንዳንድ የአስተማሪ ታሪኮችን ለማንበብ ነው። ይዤ ነው የመጣሁኝ። እሺ፣ ትኩረት ያደረግንበት ይላል የታሪኩ ርዕስ። ትኩረት ያደረግንበት ሁሉ ያድጋል። ተኩላ እና በግ ቢኖረን ለተኩላው ስጋ ለበጉ ሳር ስንመግባቸው ስለበሉ ሁለቱም ያድጋሉ። ነገር ግን ለተኩላው ስጋ መስጠቱ ትተን ለበጉ ብቻ ሁልጊዜ ሳር መስጠቱን ብንቀጥል የቱ ነው ፋፍቶ የሚያድገው? በጉ ነው አይደል የሚያድገው? ለምን ቢባል የመገብነው ነው የሚያድገው። እንዲሁ ደግሞ ለበጉ ሳር መስጠቱን ትተን ለተኩላው ብቻ ሁልጊዜ ስጋ ብንመግበው የቱ ነው የሚያድገው? ተኩላው ነው የሚያድገው። ስለዚህ ተኩላው ከሆነ ያሳደግነው ሲያድግ ይበላናል። በጉ ከሆነ ያሳደግነው ሲያድግ እንበላዋለን። ያ ማለት ያሳደግነውን ነው የምንበላው። ትኩረት ሰጥተን የምናሳድገው ነገር ምንድነው? ጥላቻ ከሆነ የምናሳድገው ጥላቻ ሲያድግ ይበላናል። ቂምን ካሳደግነው ቂሙን ሲያድግ ይበላናል። ክፋት ከሆነ ያሳደግነውን ክፋት ሲያድግ ይበላናል። ነገር ግን ህልማችንን ከሆነ ያሳደግነው ህልማችንን ያበላናል። ህልምን ከመከተል በላይ የሚያስደስት ነገር የለም። የአማርኛ ማጠር ነገር የለም። ፈጣሪያችን ይዘን ለህልማችን ስንጥር ደግሞ ያሰብነውን ቦታ የማንደርስበት ምንም ምክንያት አይኖረንም። ሁለተኛው የታሪኩ ርዕስ መልክ ትዳር አይሆንም ይላል። መልክ ትዳር አይሆንም። የተስተካከለ ተክለ ሰውነት ቤትህን አያቆመውም። ልብ በል። ትዳር ማለት የህይወት ጣዕም የምታውቅበት፣ የምትደጋገፍበት፣ በሳል የምትሆንበት፣ አባት የምትሆንበት፣ ከብቸኛነት ወጥተህ ሁለተኛ እናት የምታገኝበት የህይወት ማጣፈጫ የፈጣሪ ስጦታ ነው። ወንድሜ፣ ደስታን የምትሰጥህ ሴት ከፈለግህ መልኳን ሳይሆን አስተሳሰቧን፣ አለባበሷን ሳይሆን ፈጣሪን የምትፈራ መሆኗን ልብ ብለህ እይ። በአሁኑ ሰዓት ፈጣሪዋን የምትፈራ ሴት ማግኘት መታደል ነው። መልኳ ሳይሆን ለአንተ ያላትን አመለካከት አስብ። ለዘላለም አብሮ የሚኖረው ልቧ ላይ ያለው ላንተ ያላት ፍቅር እንጂ መልኳ አይደለም። ወንድሜ፣ ለህይወትህ ስኬትን ከፈለክ አይንህ ሳይሆን ልብህ ያረፈባትን ሴት አግባ። አይን ቀላዋጭ ነው፣ ብዙ ያምረዋልና። ልብህ አዳምጥ። ፈጣሪዋን ፈሪ፣ ትዳሯን አክባሪ፣ ታዛዥ ሚስት ከፈለክ አንተም ፈጣሪህን ፈሪ ሁን። ፈጣሪን የሚፈራ ፍቅርን ያውቃልና። ለሁላችንም ፈጣሪዋን የምትፈራ ሚስት፣ ፈጣሪውን የሚፈራ ባል የተባረከና የተቀደሰ ትዳር ይስጠን።
አሜን። ሶስተኛው ርዕሳችን እርቃን ገላዎች ይላል። እርቃን ገላዎች ይላል። ሁለት ወጣት ሴቶች ግማሽ አካላታቸውን ብቻ የሚሸፍን ልብስ ለብሰው ስብሰባ ቦታ ደረሱ። የስብሰባው መሪ በጥሩ ፈገግታ ተመለከታቸውና እንዲቀመጡ ጋበዛቸው። ከዚያም እነዚህ ሴቶች በሕይወት ዘመናቸው ሁሉ ሊረሱት የማይችሉትን መልእክት ተናገራቸው። ትኩር ብሎ አይናቸውን እያየ እንዲህ አላቸው፣ ሴቶች ፈጣሪ የፈጠራቸው በጣም አስፈላጊ ነገሮች ሁሉ በሚገባ የተሸፈኑና እንዲሁም ለማየትና ለማግኘት ብዙ ጥረት የሚጠይቁ ናቸው። አልማዞች የት ነው የሚገኙት? ከመሬት በታች ከብዙ ጥልቀት በኋላ ተሸፍነውና ተደብቀው። ወርቆች የት ነው የሚገኙት? ከማዕድናቶች በታች በትላልቅ ድንጋዮች ተሸፍነው ነው። እነሱን ለማግኘት ወደ ታች ብዙ ርቀት ጠንክራቸው መቆፈር፣ መስራትና መፈለግ አለባችሁ። ከዚያም ፊታቸውን ትኩር ብሎ እያየ ንግግሩን ቀጠለ። የእናንተ ሰውነት አስፈሪና ልዩ ነው። የእናንተ ሰውነት ከአልማዝ ከወርቅና ከሌሎች የበለጠ ውድና ማራኪ ነው። ስለዚህ እናንተ በሚገባ ልትሸፈኑ ይገባል። ንግግሩን ቀጠለ። ይህ ውድ ሀብታችሁን ልክ እንደ አልማዝ እና ወርቅ በሚገባ ከሸፈናችሁት በቀላሉ እንዳይገኝ ካደረጋችሁ ታማኞችና አስፈላጊውን የማዕድን ማውጫ መሳሪያዎችን ያላቸው ማዕድን አውጪ ድርጅቶች እናንተን ለማግኘት ለዘመናት የማዕድን ማውጣት ስራቸውን ለመስራት ወደ እናንተ ይጎርፋሉ። በመጀመሪያ ከሀገራቸው መንግስት ቤተሰባቸው ጋር ይገናኛሉ። ፕሮፌሽናል ህጋዊ ፊርማ ህጋዊ ጋብቻ ይፈርማሉ። ነገር ግን ይህንን ውድና ማራኪ ሀብታችሁን በሚገባ ባትሸፍኑትና ባትጠብቁት ሁልጊዜ ህገወጥ ማዕድን አውጪዎችን ወደ እናንተ እንዲመጡና ውድ ማዕድናችሁን በህገ ወጥ መንገድ እንዲያወጡት ትማርካላችሁ። ከዚያም ምንም ሳይጥሩና ሳይደክሙ በቀላሉ ውድ ሀብታችሁን ይወስዳሉ ማለት ነው። ስለዚህ ሴቶች እባካችሁ ሰውነታችሁን በሚገባ ሸፍኑ። ይህን ካደረጋችሁ ፕሮፌሽናሎችና ህጋዊ ማዕድን አውጪዎችን ወደ እናንተ ይመጣሉ። እውነትህን ነው። ይሄ በቃ እዚህ ጋር እንዴት ደስ እንደምትለኝ ይሄ መጽሐፍ ማሻአላህ። እሺ አራተኛው ርዕስ ደግሞ ወደ አራተኛው ልምጣ። አራተኛው ምን ይላል? በ30 ዓመቱ የሞተ በ30 ዓመቱ ሞተ፣ በ60 ዓመቱ ተቀበረ። አንድ ሰው በትርፍ ጊዜውን ብዙ ሙታን ወደ ተቀበሩበት የመቃብር ስፍራ ሄዶ በሰዎች መቃብር ላይ የተጻፈውን ጽሑፎችን በማንበብ ላይ ሳለ በአንድ ሰው መቃብር ላይ አንድ ግር የሚል ነገር
ግር የሚል ጽሑፍ አነበበ። ጽሑፉ 30 ዓመቱ ሞተ፣ በ30 ዓመቱ ሞተ፣ በ60 ዓመቱ ተቀበረ ይላል። ግር ብሎት ቆሞ ማሰላሰል ጀመረ። አንድ ሰው በ30 ዓመቱ ሞቶ እንዴት ለ30 ዓመታት ሳይቀበር ሊቆይ ቻለ? ገሪብ ጥያቄ እኮ ነው። እውነት እኮ ነው። እንዴት? ይህንን እያሰበ የጽሑፉን ትርጉም የሚያውቅ አንድ ሰው ደረሰ። ምን እንደምታስብ ገብቶኛል አለው። ሀሳቡን አንብቦ ጥያቄውን በግምት ደርሶበት ኖሮ በቀጥታ መልሱን ነገረው። ይህ ሰው እጅግ በጣም የሚያስገርም ራዕይና ዓላማ የነበረው ሰው ነበር። ብዙ ነገሮችን የመስራት እቅድ የነበረው እና በዚህም ትጋቱ በህብረተሰቡ ዘንድ እጅግ የታወቀና ለትልቅ ነገር የሚጠበቅ ሰው ነበር። ልክ 30 ዓመት ሲሞላው በተለያዩ ውጣ ውረዶች በማለፉ ምክንያት ተስፋ በመቁረጥ ዓላማውን ሁሉ ትቶ ከርታታ ሰው ለመሆን በቃ። የሚቀጥሉትን 30 ዓመታት እንዲሁ በየቦታው ሲንቀዋለል ነው ያሳለፈው። ካለምንም ዓላማ። የጽሑፍ ትርጉም ይህ ነው። ሰውየው ሞተ ብለው የሚያምኑት ራዕዩን በጣለበትና ጊዜውን በተራ ነገር ማሳለፍ በጀመረበት በ30 ዓመቱ ነው። በአካል ቢኖርም ሞተዋል ነው አባባላቸው። ልክ በ60 ዓመቱ ታሞ አካላዊ ሞትን ሲሞት ያን ጊዜ ተቀበረ ማለታቸው ነው። በአካል መኖር ብቻውን ኖሯል አያስብልም ነው ነገሩ። ይኸው የሚያደርገን ራዕይና የመኖር ዓላማ እንጂ ቆሞ መሄድ አይደለም። ቆሞ ለመሄድ በ4 እግር ሆነ እንጂ አህያም ይሄዳል። አህያ ግን የሰውን ስራ ከማቅለል ውጪ የራሱ ራዕይ የለውም። ስለሌለውም የሌሎች ባሪያ ሆኖ ይኖራል። ዓላማ የለሽ ህይወት ሞት እንጂ ህይወት አይደለም። ዓላማ አልባው ሰውም ለመቀበር ነፍሱ ከስጋው እስክትነጠል ይጠበቃል እንጂ ሞትማ ሞት ነው። ሰውን ህያው የሚያደርገው ህልሙ ነው የሚሉ ይመስላሉ ጸሐፊው። ልክ ነው። ዓላማ ያለው ሰው መሆንና በዓላማው የሚጸና ሰው መሆን 2 የስኬት ቁልፎች ናቸው። ስኬታማ ሰዎች ባለ ራዕይ ናቸው። ለራዕያቸውም ታማኝና ጽኑ ናቸው። ለፈተናም ሆነ ለየትኛውም ነገር በቀላሉ እጅ አይሰጡም። እጅ አለመስጠታቸው የህይወታቸው ምልክት፣ የስኬታቸው ጠቋሚ ነው። ከዓላማ ውጪ የሚኖር ከህይወት አይቆጠርምና አይቆጠርም። እውነት ነው። እንደወደዳችሁት ተስፋ አደርጋለሁ። በጣም አመሰግናለሁ ስላዳመጣችሁት። ላይክ፣ ሰብስክራይብ አድርጉ። ኮሜንት፣ አስተያየታችሁን እቀበላለሁ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ።